የፖለቲካ ድርጅት የግድ የሀገሪቱን መከላከያን ሰባብሮ ሀገሪቱን ተቆጣጥሮ ብቻ አይደለም የሆነ ነገር የሚሰራ ፖለቲከኛ ሆኖ ተቃዋሚ ሆኖ ሸማቂ ሆኖ ራሱ ብዙ ውጤት ነው የሚሰራ ብዙ ነገር ነው ማድረግ የሚችለው። እኛ ሁለት አላማ ነበረን። አንዴ የሆነ ግዳጅ ተሰጥቶልኝ ወደ ነገሌ ቦረና ሄጄ ነበርኩ። ሲሄድ ምን አስተማረን አዛዣችን ማለት ነው እዛኔ ነበረ። ሁለት አማራጭ አለን። አንደኛ ኢትዮጵያን ፍርርሷን አውጥተን አገረ ኦሮሚያን እንመሰርታለን። ያን ማድረግ ካልቻልን ደግሞ አፈራርተን ሀገሪቷን ኦሮሚያን መመስረት ካልቻልን ራሱ ከሰው ልቦች ውስጥ ከሰው ልጆች ልብ ውስጥ ኢትዮጵያን ማፍረስ እሱ ላይ እንሰራለን አለ። አሁን እዛኔ እሱ የተናገረን ነገር ኢትዮጵያን ማፍረስ አልቻልንም፣ ግን ልክ እሱ እንዳለ ከሰው ልብ ውስጥ ኢትዮጵያዊነት ማፍረስ ችለናል። ዛሬ ትግሬ በኢትዮጵያዊነት አይኮራም። ለምንድን ነው? ሚሊዮን ትግሬ ተገለዋል። በምኑ ነው የሚኮራ? ዛሬ አማራ በኢትዮጵያዊነት አይኮራም። በምን ይኮራል? በመገደል፣ በመሰደድ፣ በመታረድ አይኮራበትም። ዛሬ የኦሮሞ ልጅ በኢትዮጵያዊነት አይኮራም። እንዴት ይኮራል? አንገቱ ተቆርጦ ባህር ዳር ገብቶ ስንት ኦሮሞች በካሜራ ተደቅነው የታረዱ በኢትዮጵያዊነት ሁሉ ሊኮራ አይችልም። ምክንያቱም እኛ እንዳይኮራ አድርገናል። ከሰው ልብ ውስጥ ኢትዮጵያዊነት አፈራርሰናል። እሱ ተሳክቶልናል። ምድር ላይ ቁመን ማፈራረስ ካልቻልን አለ የዛኔ አዛዡ ከሰው ልብ ውስጥ ለማፈራረስ ስራ አለ። አዎ ሰርተናል፣ ተሳክቶልናል። ዛሬ እኮ አንቺ እኔ አማራ ነኝ ብለሽ መናገርሽ ራሱ የትግላችን ውጤት ነው። በፊት እኮ አማራ ነኝ አትይም፣ ኢትዮጵያ ነኝ በቃ አለቀ። አሁን አማራ ነኝ ፋኖ ነኝ ብለሽ መምጣትሽ የትግላችን ውጤት ነው። ብዙ ድል አስመዝግበናል። ቀጥሉ። ኢትዮጵያውን ጥያቄ ምልክት ነው ያለችው። አሁን ለምሳሌ ሰሜን ኮሪያ ብናይ ጥያቄ ምልክት ውስጥ የለችም። ለምንድን ነው ጥያቄ ምልክት ውስጥ መግባት አትችልም ሰሜን ኮሪያ? ምክንያቱም ሀገር የአስተዳደር አካል በተኛ ስለሆነ ማንም ጥንብስ ማለት ስለማይችል ምንም ጥያቄ ምልክት ውስጥ ዝም ብላ በዚህ ሄዳለች። ለምሳሌ አሜሪካ ብናይ አሜሪካ ጥያቄ ምልክት ውስጥ አትገባም። ምንድን ነው ሀገሪ ትራምፕ ይችላል፣ ሌላ መንግስት ሊመጣ ይችላል፣ አሜሪካን ትቀጥልበታለች። ጥያቄ ምልክት ውስጥ አትገባም። ኢትዮጵያ ግን ጥያቄ ምልክት ውስጥ አለች። እሺ ጥያቄ ምልክት ውስጥ ልጅ ነው ምንድን ነው የሚሆነው ለወደፊት የሚባለው እንግዲህ አንደኛ ወይ እንዴት ባለ ፋኖ ሀገሪቱን ተቆጣጥሮ ሌሎቹን የሚያልከው ተቆጣጥሮ ኢትዮጵያዊነት አንድነት ይመጣል። አንድ ሰራዊት ሌላ ሰራዊት ይፈራረሳል። ምሳሌ እንደ ኦሮሚያ ክልል ላይ፣ እንደ ትግራይ ክልል ላይ፣ እንደ አማራ ክልል እነዛ ይፈራረሱና እንደ ድሮ ወደ አዳዊ ስርዓት ትመለሳለች ኢትዮጵያ ወይ እሱ ነው የሚሆነው እንደ ምሳሌ። ሌላው ደግሞ ልክ እንዳለው ወያኔ ቦታ ይመለስና ፌደራሊዝም ስርዓቱ ይቆጣጠረናል እንደባለፈው። ያው ሊሆን ይችላል ተብሎ የሚገመት እኮ ነው። ወይ ደግሞ እኛ ከተቆጣጠርን አብዛኛው እኛ ነው የምንቀረው። እኛ ከተቆጣጠርን አንደኛ አጼዎቹ አሻራ ይነሳል። አጼውን ማወደስ ስለ አጼ መናገር ያስገድላል። ጀርመን ላይ እንደሆነ ማለት ነው። ሂትለር መናገር አይቻልም፣ ሂትለር ማውራት አይቻልም ጀርመን ላይ። እንደሱ ነው ነው የኛ ዓላማችን ኢትዮጵያን ማፈረስ ብቻ አይደለም። እኛ በጉልበታችን ብቻ መሪዎቻችን የሚያደርጉት ነገር ብዙ ነገር አለ። ኢትዮጵያን ስንቆጣጠራት ወይ ተባለ ኦሮሚያን ይመሰረታታለን። መሪዎቻችን ሀሳባቸውን ሊቀይሩ ይችላሉ። ለምሳሌ ሀረሪ ክልል፣ ወሎ ከሚሴ እነዛ ኦሮሚያ ክልል ውስጥ ይገባሉ። ፍንፍኔ ለኦሮሚያ ትመለሳለች። ከዛ ቀጥሎ ለኛ በሚሆን ልክ ትቀጥልበታለች፣ ልትቀጥልበት ትችላለች። ግን እኛ በምንለው አቅጣጫ የምትሄደው ያ አሻራ ይነሳል። አጼን ያወደሰ ይያዛል፣ ይታሰራል፣ ይገደላል። ልክ ስለ ሂትለር እየተናገረ በጀርመን ሀገር እንደሚታሰር እንደሚገደል ማለት ነው። አሻራቸው፣ ሐውልታቸው፣ ሁሉ ነገር ይደመሰሳል። ጊዜው ነው ይሄን ነገር የሚፈርደው ማለት ነው። እኔ ግን እንደ ግሌ የምነግራችሁ ወደፊታችን ያለው ነገር እኛው እንቆጣጠራታለን። ምንም ጥርጣሬ የለውም፣ እንቆጣጠራታለን። ኒውክሌር ቦምብ የለንም፣ ምንም ኃይል ትርቅም የለንም። እኛ ይዘን የምንቆጠረው ምንድን ነው? የህዝባችን
ውስጥ ያለው የኦነግ ወኔ ማንኛውም ኦሮሞ ሰው ልቡ ቢፈቅ ኦነግ ነው አለ መለስ እሱ ነው። እኛ ሁላችንም ኦነግ ነን። እንቀጠራታለን እንቀጠራለን። በወያኔም የሰበር ነው ኒኩለር ቦምብ ስላለን አይደለም፣ ባንክ ስላለን አይደለም። እኛ ቀሮች ወያኔ የሰበር ነው ህዝባችን ይዘን ነው የሰበር ነው። እኛው ህዝባችን ይዘን እንስፋለን። የፈለገ መስዋዕትነት ሊያስከፍለን ይችላል። ህዝባችን ሊጎዳብን ይችላል። ወታደሮቻችን ሊጎዱብን ይችላሉ። ዙሮ ሰብራታለን። አዲስ አበባ የምትባለው ከተማ ደግሞ እኔ አንድ ተናገርኩት ነገር አለ። ያ ነገር ቪው ያገኘው እንጂ አዲስ አበባን ከተማ ኦሮሞ ለመቆጣጠር ከፈለገ አዲስ አበባ ውስጥ የሚገባ ብርቱካንና መንጋ ሙዝ አሱ መርጥ ረጭትን ብናስገባ እሱ የአዲስ አበባ ህዝብ በአንድ ሌት ልንጨርሳቸው እንችላለን። አዲስ አበባ እኮ ሙዝና ብርቱካን ከኦሮሚያ ክልል ወደ አዲስ አበባ የሚገባ እሱ ላይ መርዝ ረጭትን ብናራሱ በአንድ ሳምንት የአዲስ አበባ ከተማ ህዝብ ልንደምስሶ እንችላለን። ይመኑኝ ምንም እናንተ ኢትዮጵያ ብትቀጥልበት እንኳን ባትፈርስ እንኳን እናንተ ብትሉት ባዳዊ ስርዓት ባሉሙጢ ባድራ ኢትዮጵያ የምትፈጠር ኢትዮጵያ አለች ብላችሁ አታስቡ፣ አትገምቱ። ምንም በቃ አንደራደርም። በዚህ መጨረሻ አንደራደርም። ኦሮሞ ደመቀ ጃረሜ ሂደቴ ኢትዮጵያ ብትነሱ ቀባ ኢትዮጵያ ብትነውፍት ቆፈት ኦሮሞ ነጋከኑ ዘንዳ ጃላተኒስ ብትፈነስ